ሰማችሁ ወይ? የአብርሃምና የፍቅር ግንኙነት አብርሃም ፈቅዶ ማናት ፍቅር ፈቅዳ አብረው ወደው ያደረጉትን ነገር ነው ብላችሁ ታምናላችሁ? የሰው ጉድ እኮ አያልቅም። አብርሃም ግርም የሚለኝ ነገር እኔ በስንቶች ሴቶቹ እየተጫወቱ ስንቶችን ሴቶችን እያሳመንክ ነው፣ ግን ህይወታችሁ እየበጠበጥክ ያለው ግን አብርሃም። ኧረ ተው ግን ተው፣ ወደ ህይወትህን ወደ ራስህ ተመለስ ግን ተው። አዑዙ ቢላሂ ሚነ ሸይጣን ረጂም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናቸው? ደህና ናቸው? የሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ጉድ እኮ ነው ወላሂ፣ በጣም ጉድ ነው። አስደንጋጭና አሳፋሪ ዜና ነው ዛሬ ይዤላችሁ የመጣሁት። እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባጭሩ ማለት ነው አንተ እውነት ታዲያ ፍቅርን ካፈቀርካት መጀመሪያ ከወደድካት ካፈቀርካት ፍቅርን ምን ይሉታል? ሄርሜላን ይቅርታ ጠይቀህ ወደ ሄርሜላ ተመለስክበት ምክንያት ጉዳይ እኔ አልገባኝም ማለት ነው። ምን አይነት አሳፋሪ ነህ ግን? ለምን ሴቶች ላይ ትጫወታለህ? ለምን ሄርሜላ ላይ ትጫወታለህ? ለምን ሄርሜላ ምን አደረገች? ምን አጠፋችብህ ይሄን ያክል? ኧረ ሄርሜላ እኔ ሄርሜላ ነው የምልሽ። ሩታ መሆናችሁ ሄርሜላ፣ አብርሃም ለእናንተ አይሆናችሁም። በእርግጥም ማለት ነው አብርሃም ለእናንተ የሚሆን ሰው አይደለም። ለምን ይሄን ያክል ውርደት፣ ይሄን ያክል ዝቅጠት ከ3 ቀን በፊት በላይቭ ገፍቶ ይሄን ያክል ከሄርሜላ ጋር ሲቀውጠው አለሷ ሴት አላቅም፣ አለሷ ሴት አልወድም፣ አለሷ ሴት አላፈቅርም እያለ የነበረ አብርሃም አሁን መልሶ ከፍቅር ጋር እኔ ወድጄ ፈቅጄ ነው ያደረኩት ብሎ መጣ አላቸዋለሁ። አያስደነግጥም? አያሳፍርም? እኔ ሄርሜላና ሩታ እውነቴ ነው የምላቸው ከዚህ ህይወት ውጡ። ይሄ ለእናንተ አይገባችሁም። ይሄ እራሳችሁ ክብራችሁ ዝቅ አድርጋችሁ አብርሃምን ይሄን በዚህ ደረጃ በዚህን ያክል ሰውን መበደል፣ በዚህን ያክል ሰውን ወደታች ማውረድ ምን ይሉታል? እኔ አልገባኝም። የአብርሃም ትርጉም አልገባኝም። ሊገባኝም ደግሞ አይችልም። በዚህን ያክል ሰው ይወርዳል? በዚህን ያክል ሰውን ክብሩ ያጣል? እሺ ቆይ እሺ ልበል። እኔ ችግር የለውም እኮ ከማናት እውነት ፍቅር ካፈቀራት እኮ ችግር የለውም። አፈቀራት ወደዳት አይደለ? መጀመሪያም ጀምረውት ነበረ። ኦኬ ያን ዲራማ አድርገበት ያን ዲራማ ሰርተው ከሩታ ጋር ይሄ ነገር ደግሞ ወደ እኔ ከሩታ ጋር ተመሳጥሬ ያደረኩት ነገር ነው ብላ ከዚህ በፊት እንደዚህ ብላ ነበር የመጣችው። ከዛ ያ ነገር አንተ ይቅርታ አድርገህለት ወደ እሷ ከምትመለስ ይልቅ ወደ ሄርሜላ ለምን ወደ ፍቅር አልተመለስክም? መጀመሪያውን ለምን ሄርሜላን በማይሆን ነገር በማይሆን ተስፋ ለምን ትሰጣታለህ? ምን አረገች? ይሄን ያክል ለምን መጉዳት ምን አስፈለገ እንዴ? ሴቶቹ ላይ ጢባ ጢቤ እየተጫወትክ ትኖራለህ። ግን እናንተ ራሱ ደደብ ናችሁ፣ ሩታና ሄርሜላ ማለት ምን ሆናችሁ ነው እንዴ? አለሱ ወንድ የለም እንዴ? በዚች ምድር ላይ አለሱ ወንድ እኮ ወንድ የለም ነው ያስመሰረተው እናንተ ሁለታችሁ ማለት ነው። ለምን ህይወታችሁ አትኖርም? ለምን ህይወታችሁ ይበጠብጣል? ለምን ከማይሆን ሰው ጋር ያገናኛችኋል? ለምን ከማይሆን ነገር ጋር ትጣላላችሁ? ሁሌም በሱ ምክንያት እየተጣላችሁ፣ በሱ ምክንያት እየተበደላችሁ፣ በሱ ምክንያት እየተጎዳችሁ፣ በሱ ምክንያት እያለቀሳችሁ ነው ያላችሁት አይደለ? ያ ነገር ለምን ይሆናል እንዴ? ለምን ህይወታችሁ አትመሩም? ወላሂ ለምን ህይወታችሁ አትመሩም? ህይወታችሁ ምሩ። አለቀ። ህይወት እኮ ይቀጥላል። አለሱ ወንድ የለም እንዴ በዚች ምድር ላይ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ተናደድኩት ወላሂ።